እንሰራለን ማለት ነው። እስከመጨረሻ ከኔ ጋር ሆኖ እንጀራ እንጋግራለን፣ ዳቦ እንጋግራለን፣ ወጥ እንሰራለን ማለት ነው። ለክርስትና እምነት ተከታይ እንኳን ለትንሣኤ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በመላ ዓለም የምትገኙ የክርስትና እምነት ተከታይ በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን። መልካም በዓል ይሁንላችሁ። እንግዲህ ዛሬ ደስ በሚል ቪዲዮ መጥቻለሁ ማለት ነው። ይሄ ምንድነው ማለታችሁ አይቀርም ማለት ያው ማለት አለ አይደል? ይሄ እንጀራ ሆኖ ነው ወይ ይሄ ወጥ ሆኖ ነው ወይ ዛሬ ልታሳየን የመጣሽው እንደምትሉኝ አውቃለሁ። ጥያቄ እንደሚሆንባችሁ አውቃለሁ ማለት ነውና እንግዲህ ያለነው ስደት ላይ ወይም ደግሞ በሰው ሀገር ሆኖም ደግሞ በመዳም ኩሽና ውስጥ ነው ያለነው ማለት ነውና እንደማትፈርዱብኝም ተስፋ አደርጋለሁ። እንግዲህ ፈጣሪ ከሰው ሀገርም ያውጣን በሰላም ለሀገራችንም ያብቃን ማለት ነውና ያው በመብላት በመጠጣት ብቻ አይደለም በዓልን ማክበርና ብቻ ለሁሉም እግዚአብሔር ይመስገን ጤና ሰጥተውን በዚህ ቀንና በዚህ ደቂቃ ስላደረሰን እግዚአብሔር ስሙ እየተመሰገነ ይሁን። ለሁላችሁም ባላችሁበት መልካም በዓል ይሁንላችሁ ማለት ነውና ስደት ላይ ሆኖ በሰው ሀገር በዓልን ማሳለፍ እጅግ በጣም ከባድ ነው ማለት ነውና ማለት ይሄን ራሱ ማድረግ የማይችሉ ውስጣቸው የምናፍቀውን ነገር ማድረግ የማይችሉ ብዙ እህቶች ይኖራሉ ብዬ አስባለሁ ማለት ነውና ብቻ ያው ገንዘብን ፍለጋ ከሀገር ወጥተን ብዙ መከራ ብዙ ችግሮችን ብናሳልፍም ነገ ሌላ ቀን ነው፣ ታሪክ ይቀየራል። ዛሬ በጭንቀት በመከራ በብዙ ነገሮች ብናሳልፍም ያለንበት ቦታ ላይ ሆነን ነገ ደግሞ ሌላ ቀን ነው ማለት ነውና ይሄን ነገር እንደ ታሪክ የምናወራበት ጊዜ ይኖራል ብዬ አስባለሁ ማለት ነውና ማለት በቃ እንደ ራሱ ሌላ ሰውን ብመለከተው እንዴት እንደምኖሩ ተረዳኝ ማለት ነው። ማለት ለሁሉም ሰው ያለንበት ቤት መጥፎ ነው ማለት አይደለም፣ ለሁሉም ሰው ደግሞ ጥሩ ነው ማለት አይደለምና ብቻ ከባድ ነው። እግዚአብሔር ይመስገን እና ነገ እንደ ታሪክ የምናወራበት ጊዜ እንዲኖር ይችላል ማለት ነውና ያው ብከፋንም ብደላንም ምንም ቢሆን ፈጣሪ ጤና ይስጠን ባለንበት ማለት ነውና እንዳትከፉ ስደት ላይ ሆናችሁ ማለት ነውና ብቻ ሰርተን የዛሬ ዓመት ደግሞ ሀገራችን ገብተን በሰላም በዓል የምናሳልፍ ፈጣሪ ለዛ ያብቃን ነው የምለው ማለት ነውና እንግዲህ ሁሉም ነገር ያለው በፈጣሪ እጅ ነው። እኛ ስላልነው አይደለም፣ እኛ ይሁን ብለን ስላልነሳን እግዚአብሔር ስለው ነው፣ እግዚአብሔር ሲፈቅደው ነውና ሁሉም ነገር የሚሆነው ማለት ነው። ሁላችንም ለመግባት የሚያሰብነው ብቻ ልንሰራም ላሰብነው ሀሳባችን ፈጣሪ አሳክቶልን እቅዳችን ተሳክተው ሀገራችን ገብተን በሀገራችን የምንኖር ሰዎች አድርገን። በእውነት ስደት እጅግ በጣም ክፉ ነው ማለት በቃ ምንም የፈለገ ነገር ቢሆን እንደፈለግን መኖር አንችልም ማለት ነውና አንድ ቀን እንኳን የበዓል ቀን የተባለች በዓመት ወይም አንድ ጊዜ ለሚውል በዓልን እንኳን ማክበር የማንችልበት ቦታ ላይ ሆነን የምንኖርበት ጊዜ አለ ማለት ነውና ማለት ያው ስራ ፈትቼ ተቀምጬ ልስራ ማለት አይደለም፣ ተቀምጬ በዓልን ላክብር ማለት አይደለም። ግን አለ አይደለ በቃ ብዙ የመሳመን ነገሮች ማለት ነው። ይሄ ሁላ ምንድነው ገንዘብ ስለሚያስፈልገንና ገንዘብ ፈለጋ ብር ፈለጋን ከሀገራችን ስለወጣን ነው ማለት ነው። ግን ደግሞ በዚህ ውስጥ መቼ ይሄ የሰራነውን ገንዘብ እንብላ አንብላ ነገ ምን እንሆን ምንም የምናውቀው ታሪክ የለም። ሁሉም ነገር እግዚአብሔር ነው የሚያውቀውና አብሶ በቀደም ኤርፖርት ላይ ቁጭ ብላ የሞተችው እህታችን የሁላችንም ልብ እንደተነካ ስደት ላይ ሆነን ያን ቪዲዮ አይተን ያላለቀስነው ሰው አለ ብዬም አላስብም።
ራሳችን ቆም ብለንም ያላየነው ሰው ይኖራል ብዬ አላስብም ማለት ነውና ህይወት አጭር ነች። መቼ እንደምንሞት መቼ እቺ ምድርን እንደምንሰናበት ምንም የምናውቀው ነገር የለም ማለት ነው። ግን በቃ እስካለን ድረስ በቃ በዘር በተለያየ ነገሮች እንባላለን ብዙ ነገሮችን ማለት ነውና እርስ በራሳችን እንኳን ፍቅር የለንም ማለት በቃ እቺ ምድር ላይ ዘላለም እንደምንኖር አድርገን የምናስብና በቃ አይደለም እንኳን እንደሌላ ሰው ለራሳችን እንኳን የማንመች ሰዎች አለን ብዬ ነው የማስበው ከኔም ጭምር ማለት ነውና ያ ስህተታችን ነው። እንግዲህ በቀደም የሞተችው እህታችን ፈጣሪ ነፍስ ይማር ሌላ ምንም የምለው ነገር የለምና ሰርታ ደክማ አገሬ ገብቼ አርፍበታለሁ ብላ ብዙ እቅድ ሊኖራት ይችላልና ያቀደችው ላይ ሳትደርስ እንደደከመች እንደሮጠች እፎይ ሳትል የሰበሰበችውን ገንዘብ ሳትበላ ወንበር ላይ እንደተቀመጠች ህይወቷ ማለፍ ችሏል ማለት ነውና እኛም ነገ ምን እንደምንሆን አናውቅም። ይሄ የሰበሰብነውን ገንዘብ እንብላ አንብላ ምንም የምናውቀው ነገር የለም። ሁሉም ነገር እግዚአብሔር ነው የሚያውቀውና ብቻ ያም ሆኖ በቃ ሚዲያ ላይም ሆነን በተለያየ ነገሮች የምንባላ የምንጣላ ዘር ከዘር ብዙ ነገሮች የምናደርግ ሰዎች አለንና ከእንደዚህ አይነት ነገሮችን ደግሞ እንደዚህ አይነት ቪዲዮ ስናየው ቆም ብለን ራሳችንን እናስባለን ብዬ አስባለሁ። ነገ እኔስ ምን ሆናለሁ ብለን ማሰብ እንችላለን ብዬ አስባለሁና ህይወት አጭር ነች። እቺ ምድር የኮንትራት ነች ማለት መቼ እንደምንሄድባት አናውቅም ማለት ነውና የዘላለም ቤታችን ይሄ አይደለም። እቺ የተወሰነ ጊዜ ነው የምንኖርባት። መቼ እንደምንሄድ ግን ቀኑን ሰዓቱን ዓመተ ምሕረቱን ምንም የምናውቀው ነገር የለም። ድንገት መንገድ ላይ ሊሆን ይችላል ተኝተንም በዛ መቅረት እንችላለን። ምንም የምናውቀው ነገር የለም። ግን ትንፋሽ ውስጣችን ስላለ ብቻ ብዙ ነገሮችን እናደርጋለን፣ ብዙ ነገሮችን እናስከፋለን፣ ብዙ ነገሮችን እናስቀይማለን ብዙ ሰዎችን ማለት ነውና ብቻ ዞሮ ዞሮ ፈጣሪ በሰላም እኛንም በሰላም እንዳወጣን በሰላም ለሀገራችን ያብቃን ነው የምለው ማለት ነውና የሰራነውን ነገር ይዘን ሀገራችን ገብተን መኖር እግዚአብሔር እድሜ እስከሰጠን ድረስ የተሻለ እሱ ነው ብዬ ነው የማስበው። ስደት የእውነት አብሶ ደግሞ ለእኛ ለኦርቶዶክሳውያን እጅግ በጣም ከባድ ነች። እኔ እስከዛሬ ስደት ላይ ሲኖር ነገሮችን ንቄ ነው የምተዋቸው እንጂ ብዙም ለነገሮች ትኩረት አልሰጥም። ግን እንደ ዘንድሮ የተከፋሁበት ቀን አለ ብዬ አላስብም። በእውነቱ በጣም ነው የከፋኝ። አብሶ የጁምዓ ቀን ማለት ነውና በጣም ነው የከፋኝ። ማለት እቺ የሰበሰብኳትን ገንዘብ ልብላ አልብላ መቼ ልሞት ለማላውቀው ነገር ለእምነቴ መኖር ሲያቅተኝ እጅግ በጣም ነው የከፋኝ ከምንም በላይ ማለት ነውና ሐሙስ ዕለት ስራን ሰርቼ ለአርብ ስግደት ማለት ነውና ራሴን አዘጋጅቼ ነበር። ግን አርብ ዕለት ወገቤ እስከሚቀነጠስ ድረስ ስራ ስሰራ ነው ያልኩት ማለት ነው። በጣም ነው የገረመኝ። ማለት ጁምዓ ነው በዛ ላይ ግን በቃ ለኔ ራሱ ጥያቄ ነው የሆነብኝ ማለት ነው። ለራሳቸው የእረፍታቸው ቀን ነው። 2 ቀን የሚሰራውን ስራ ሐሙስ ሰርቼ አርብ ቀን ግን ሰዓት ማግኘት አልቻልኩም ማለት ነው። ወገቤ እስከሚቀነጠስ መቆም እስከሚያቅተኝ ድረስ ነበር አርብ ዕለትን ስራ የሰራሁት ማለት ነው። ብቻ እግዚአብሔር ይመስገን እና የሰራውን ነገር ይዘን በሰላም ሀገራችን ገብተን በቃ ምንም ባይኖር ራሱ በእምነታችን ጠንካራ ሆነን ብንኖር የዘላለም ህይወት የሚያሰጠን እሱ እንጂ ዛሬ የሰበሰብነው ገንዘብ አይደለም። ይሄ ገንዘብ መቼ ትተን እንደምንሄድ አናውቅም። እንብላ አንብላ ምንም የምናውቀው ነገር የለም። ህይወቷ ያለፈው እህታችን ከእሷ ራሱ ብዙ ነገሮችን መማር እንችላለን ማለት ነውና ኤርፖርት ላይ ቁጭ ብላ የቀረችው ህይወት አጭር ነች። እኛም መቼ እንደምንሄድ አናውቅም። ዛሬ ግን ለሰራነው ነገር ደግሞ እንጠየቅበታለን ማለት ነውና አብሶ ደግሞ እኛ ኦርቶዶክሳውያን ምግብ መስራት የማንችል አርብና ሮብ የምንበላው ብዙ ነገሮች አለ ማለት ነውና ብቻ ለሁሉም እግዚአብሔር ይመስገን። ሌላ ምንም ብላ አልችልም። እንኳን አደረሳችሁ በድጋሚ